ሃይ ጋይስ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሰናል። እንግዲህ የዛሬው ቪዲዮችን ደግሞ የሚሆነው ሲቴፍ እናያለን። በፒኮ ስቴፍ ፒኮ ሲቴፍ በጣም ለጀማሪዎች በጣም ምርጥ የሚባለው ሲቴፍ ነው እና ደግሞ ሲቴፍ በደንብ ፕራክቲስ አድርጉበት። በሲቴፍ ፕራክቲስ ስታደርጉ በደንብ የማወቃችሁ እንትን ደግሞ በደንብ እየጨመረ ይመጣል ማለት ነው። እና አሁን ዛሬ ደግሞ የምናየው ሲቴፍ ነው። እስከ መጨረሻው ልትከታተላችሁ አንድ ጊቫዌ አዘጋጅቻለሁ። ለዛ ተከታተሉ እስከ መጨረሻው እና አሁን ዋት ሲቴፍ ነው የሚለውን ዲቴል አንገባም፣ ግን ሲቴፍ ማለት ኖርማሊ ካፕቸር ደ ፍላግ ማለት ነው። በአብሪቬሽን ሲገለጽ ካፕቸር ደ ፍላግ ኦር ሲቲኤፍ እና አሁን ይሄ ሲቲኤፍ በምንድን ነው የምሰራው? ኢንቫይሮንመንት በሊኒክስ ነው። ከዛ በሳይት ደግሞ በፒኮ እንሰራለን። ዛሬ 3 ወይ 2 አይበቃንም ለፕራክቲስ ከዌብ እኔ ዌብ ላይ ብቻ ትንሽ ጠንከር ስለምል እዛ ላይ ነው ማሳያችሁ እኔ። እሺ አሁን እንጀምርና ወደ ቪዲዮ እንግባ። ጀስት መጀመሪያ እንግዲህ የምናደርገው እንደ ኖርማል ጊዜያችን ወደ ሲቲኤፋችን መግባት ነው። ፒሲያችንን ከፍተን ከዛ አሁን እንጀምራለን። አሁን እንግዲህ እዚህ ጋር ስናይ እንክፈት። ቴሌግራም ላይ ደግሞ እየገባችሁ ለምን በጣም ብዙ የሚለቀቁ ነገሮች አሉ እዛ ላይ። አሁን በርበስቺት ኮሚኒቲ አይ ቲንክ ለቅቄያለሁ መሰለኝ ለቅቄያለሁ ይሆናል። እሺ እና አሁን ለማንኛውም እዚህ ጋር ስንገባ ፒኮ ctf.com ብለን ኢንተርኔት ከዛ መጣልን ሬጂስተር ነው እንላለን። ሬጂስተሩን አልሰችም ለምን ገና እንደዛ ከሆነ ያዝገናል ማለት ነው። ለዛ አሁን ቦይዝ ኖቫ ይላል የኔ አሁን ሲቴፉን አሁን እዚህ ጋር አሉ ለርን የሚለው ላይ ስንገባ የራሳቸው የሆነ ኮሚኒቲ ያላቸው ሪሶርስ ፒኮ ፕሪሚየር አላቸው። ከሀክ ዘ ቦክስ ባይበልጥም ሀክ ዘ ቦክስ ለምን ዲቴል ገብቶ ይሄ ግን የሆነ ኦቨርቪው እየሰጠ ነው የሚሄደው። ለዛ እንትን አይልም ሼድ ስለ ሼል አለ ዋና በቃ ዋትስ ፎር ስለ ፎረንሲክ ምናምን ኤችቲኤምኤል ሲኤስኤስ ጃቫስክሪፕት ሰርቨር ኮድ ምናምን ይባላሉ። ከዛ አሁን ኮሚኒቲም አላቸው። አሁን እሱ ላይ ይሄ ነው ኮሚኒቲም አላቸው እዚህ ጋር። ከዛ ሪሶርስም አላቸው የሆነ ቢግነር ጋይድ ክሪፕቶግራፊ እንደ ፒኮጂም በጣም ብዙ እንትኖች አሉ። አሁን እኛ ወደ ፕራክቲሳችን እንግባ። ወደ ሲቲኤፋችን ስንገባ ፕራክቲስ ኦኬ ለርን ፒኮጂም አሁን እንግዲህ እንደምታዩት ይሄን ያህል ፒኮ ዩኤክስ የለውም እኔ እስካየሁት እስካሁን እና ዌብ ሼልም አለው እዚህ ጋር እንደምታዩት ሆኖ ዌብ ሼል አለው። እዚህ ጋር የራሱ የሆነ ሼል አለው ዌብ ላይ። እኛ ግን አሁን ስላለን ኢንቫይሮመንቱ አንጠቀምም። እና አሁን የትኛውን ሲቲኤፍ ነው የምንሰራው ምናምን ላላችሁኝ ዛሬ መጀመሪያ ደረጃ ኩኪ የሚለውን ሲቲኤፍ እናየዋለን። እንትን ኦኬ ለምን ኩኪ ትንሽ ለማሳየት ቀለል ስለሚል ማለት ነው። የሌሎቹ ግን የሆነ በቃ ትንሽ
ሰዓት እንዳይፈጁብን ብዬ ቶሎ ለማጠናቀቅ ምናምን ብዬ እነዚህ እንዳለ እነዚህ ይሄንን ሞክሬው ነበረ፣ ግን በጣም ብዙ ሰዓት ስለሚፈጅ ለዛ ነው የተውኩት። እዚህ ጋር ዳይም ኩኪ እንላለን፣ ግን እስካየው ድረስ በደንብ ትንሽ ሰዓት የሚወስደው እሱ ነው። ኦኬ አሁን እዚህ ጋር ይታየናል። ምን አንድ እዚህ ጋር ሊንክ አስቀምጦልናል። who does love cookies try figure out the best one ይለናል። እዚህ ጋር ሂንት ነን ይላል፣ ምንም የለም። ዲስክሪፕሽን ይላል፣ ኢዚ ይላል፣ ዌብ ፒኮሲቲቭ 1021 ይላል። ደግሞ ይሄ በጣም ቀላል ስለሆነ 94546 ሰው ተጫውቷል፣ ሶልቭ አድርጎታል። ኢዚ በጣም ግን ትደናገራላችሁ። እዚህ ላይ በተለይ ጀማሪዎች ትደናገራላችሁ። አሁን እኔ ውስጥ ኦኬ ስለሰራው ስለነበር ነው። እቺን አሁን እናውጣት። አሁን በቃ ስገቡ ይሄ ነው የሚታያችሁ፣ ፊት ለፊት ነው በቃ የሚመጣላችሁ ስከፍቱት። ዌልካም ቱ ማይ ኩኪስ ሰርች ፔጅ ሃው ሲ ሃው ማች አይ ላይክ ዲፈረንት ካይንድስ ኦፍ ኩኪስ። ጀስት ሌላ ምንም የለም። በቃ ሆም ተንዛው ነው የሚያመጣው። እዚህ ጋር መጣው ኢንስፔክቱስ። ኦኬ መጀመሪያ ቪው ፔጅ ሶርስ ውስጥ ነበር ያየሁት። እዚህ ጋር ቪው ፔጅ ሶርስ ውስጥ ገባው። ከዛ ፈለኩኝ ደን ምንም አጣው። በቃ ምንም ነገር የለ። እነዚህን ገባው አየው፣ ምንም ነገር አጣው ከዚህ ውስጥ። ጀስት በቃ ምንም ነገር ነው ያላገኘሁት። ፈለኩኝ እንዳለ እነዚህ ቡትስትራፕ ውስጥም ገብቼም እንዳለ ሊንኮች ሪሴት ምናምን እያልኩኝ ነካው። በቃ እዛው እየወሰደኝ ምንም አላገኘም። ጀስት ሻልኩኝ። ከዛ ሰርች አልኩት፣ አሁንም ምንም የለም። ጀስት ኢንስፔክት ላይ ገባው፣ እዚህ ጋር የለም። ሰክሰስ ስክሪን እዚህ ጋር አላገኘሁትም። እዚህ ጋር ከዛ ኮንስል ሚለው ውስጥ ገባው። ደን ፈለኩ እንዳለ ባዶ ናቸው። ምንም አልተቀመጠልኝ። ሜሴጅ ውስጥም የለም። ጀስት ኢለመንት ገባው፣ የለም። ኔትወርክ እዚህ ጋር መጣው። ዲሎድ ፔጅ አልኩት። ጀስት ግን ምንም አላገኘሁበት። ከዛ ሶርስ ሚለው ውስጥ ገባው። ሶርስ ላይም ፈለኩኝ። ይሄ ሶርስ የፔጁ ጃቫስክሪፕት የሚቀመጥበት ቦታ ነው። ጀስት ግን ምንም አላገኘውም እስካሁን። በቃ ዝም ብሎ ማይረባ ነገር ነው ያገኘው ያለ። ኢንዴክስ ውስጥ ገባው፣ ፈለኩኝ። እንግዲህ አሁን እዚህ ጋር ፒኮ ላይ ስንመለስ እንደምታዩት ከሆነ ልክ ሲቀመጥ ፍላጉ ፒኮ ሲቲኤፍ እንልና ጀስት እዚህ ጋር ስትገብተን ነው የምናገኘው። አሁንም ግን ምንም እያገኘው አይደለም። ምንም እያገኘው አይደለም። እሺ አሁን እንዴት ነው የምንፈልገው የሚባለው ነገር መጣ። ፐርፎርማንስ ገባው። እዚህ ላይ ምንም አይቀመጥልኝም። ሚሞሪ የሚለው ውስጥ ገባው፣ ምንም የለም። አፕሊኬሽን የሚለው ውስጥ ሲገባ ግን እነዚህ ኩኪዎች መጡልኝ። አሁን እዚህ ጋር እየተጠራጠርኩ መጣ። እዚህ አካባቢ ይገኛል ብዬ ማለት። እዚህ ጋር ቫልዩ የሚቀመጥበት ቦታ እንሂድ። እዚህ ጋር መጣው፣ ምንም አላገኘው። አሁን ነው ትንሽ ተገለ የሆነ ኩኪ የምትለውን ሳቅ እንትን ስል ይሁንች ለካስ ኩኪ የሚባል ነገር አለ። አሁን እዛ በዚህ ቪዲዮችን አናይም። ኩኪ የሚባል ነገር አለ፣ ዌብ ዴቨሎፐሮችን ሊሰሩ የሚያደርጉት ማለት። እዚህ ውስጥም ገባው። አን ኤሌመንት ዳዝንት ሃቭ ኮምፕሌትድ አትሪቢዩትስ የሚላል። አሁን ነው ጀስት እኔ በርብሴቴን ፊክስ የሚያደርግልኝ ሰው ፈልጋለሁ። ሰሞኑን በጣም ተቸግሬያለሁ። እና ከዛ አሁን እንቀጥልና በርባችንን ኦን እናድርግ። ከዛ ኦን ካረግን በኋላ ይሄንን ኤክስ እንበለው።
ጀስት እዚህ ጋር መተን ቨርብ ሴታችን ውስጥ እንግባ። ከዛ ሪፕሬዘንተር ምንም አልመጣም። በቃ ምንም የለም። ጀስት ኢምፕሎየር ብዬ ሰርች ስለው እዚህ ጋር ቨርብ ላይ አያችዋ እዚህ ጋር አንድ ሪኩዌስት ተልኳል ራው። ከዛ አሁን ወደ ታች ሄድኩኝ። ኔም ኢምፕሎየር ምናምን ቢል መጣ። እሱ ይሄን ያህል አሁን አስፈላጊ አይደለም። ከዛ ኩኪ እዚህ ጋር ነው በቃ የሆነች ነገር እንደተገለጸልኝ ገባችሁ። ኔም ይልና ቫልዩ 1 አለ። ቫልዩ 1 አለ። ከዛ ስቲቺን የሆነ ነገር ተጠራጠር ያለው እቺን እስቲ ኤዲት ላድርጋት የሚለው። ከዛ እዚህ ጋር ትንሽ የሆነች ነገር እየገባኝ መጣ። እዚህ ጋር መጥቼ ዲሰብል አልኩትና ቨርቤን ከዛ ስኒከር ዱድል አልኩት። ሰርች አልኩት አያቸዋ። ከዛ አሁን መጣሁኝና ኢንስፔክት ውስጥ ገባሁኝና አፕሊኬሽን ዊሎ ውስጥ ገብቼ እንትን የሚቀመጥበት ቦታ ቫልዩ ምናምን የሚታይበት ቦታ ሄድኩኝ። አያቸዋ ቅድም ቫልዩ 1 ነበር ስናይ ገባችሁ። ቅድም ቫልዩ 1 ነበር ስናየው፣ አሁን ደግሞ 0 ሆኗል። ይቺም የሆነች ፓርት እንድንጠራጠር ያደርገናል። ብቻ የሆነች ፓርት እንድንጠራጠር አድርጎናል። አሁን እንየው አይ ላቭ እስቲ ይቺን ዋን ባረጋት ቅድም አሁን ኦኬ እንየው። አሁን ደግሞ እዚህ ጋር መተን ኢምፕሎየር እንበል፣ ሰርች እንበል። ጀስት እዚህ ጋር እንደዚህ ያሳየን። ኢንስፔክት ላይ ገባን፣ አፕሊኬሽን የሚለው ውስጥ ገባን። እዚህ ጋር ዋን አለ አያቸዋ እንዴት እየመጣ እንደሆነ። ከዛ ቨርብ ውስጥ ገባው 1880 የምትባላለች እዚህ ጋር 80 የምትባል አንድ እንትናለች። እሷ አንድ ጥርጣሬ ውስጥ ከተተኝ ገባችሁ። ይሄ ነገር እንዲህ ሊሆን ይችላል አልኩኝ። ኢምፕሎይድ ይላል ቫልዩ። አሁን እዚህ ጋር ነው አያችዋ። እዚህ ጋር የሆነ ነገር ይመጣላችኋል ገባችሁ። የሆነች ነገር እየመጣላችሁ ነው። አልመጣላችሁም እስካሁን። አሁን መጨረሻ ላይ ሳገኘው ነው በቃ የሚገባችሁ። ጀስት አሁን ከዚህ ከቨርብ ውስጥ እንውጣ፣ ምንም አይጠቅመንም ኮምባላ። አሁን እዚህ ጋር እስቲ ቫልዩን ኤዲት እናድርገውና ኤዲት ቫልዩ እንበለውና ጀስት 0 እንበል። ኢንተር ብለን ሪፍሬሽ እናድርገው። እሺ እንየው። አያችዋ ይሄ ቫልዩ ነው ማለት ነው። ለዛ አሁን 80 የምትባል ቫልዩ አለች። እሷን ነው የምናደርገው። እሱ ካልመጣልን እንሞክራለን ሌላ። ብቻ በቫልዩ ውስጥ ነው የምናገኘው። ከዛ ቫልዩ የምትለዋን ጀስት 1 እንበል። 1 8 ኢንተር እንበለው። እዚህ ጋር መተን ሪሎድ ፔጅ ኔክስት እንበል። አያቸው እንዴት እንዳገኘ ነው። በቫልዩ ውስጥ ነበር የተቀመጠው። እቺ እንትኑ ጀስት አሁን እናስገባለን፣ ኮፒ እናደርገዋለን። ይሄንን ኮፒ እናደርገዋለን፣ ቀንጽተን ፔስት እንለዋለን፣ ዛስ ኢንተር እንለዋለን።
አሁን ፍላጉን አገኘ ነው አያችኋ። እንዲህ ነው የምናየው ማለት። ከዛ አሁን የሆነች ሌላ ደግሞ ያዘጋጀሁትም አለ ኢንስፔክተር፣ ሌላኛው ደግሞ ያዘጋጀሁት። አሁን ደግሞ እሱ ጋር እንግባ። ኢንስፔክተር where's the inspector? ኢንስፔክተር አሁንም እዚህ ጋር እኔ ጀስት በቃ ምንም አልመጣልኝም ኢንስፔክት የሚያለኝ። እኔ ዋት አልኩት። ከዛ አሁን ልንገራችሁ፣ አንድ ዌብሳይት ሲሰራ ከሶስት ነገሮች ሊሰራ ይችላል። በሶስት ነገሮች ሊሰራ ይችላል። በኤችቲኤምኤል፣ በሲኤስኤስ እንደ ጃቫስክሪፕት ሊሰራ ይችላል። እና ምን አሰብኩኝ እዚህ ጋር በደንብ አየሁት። እቺን ፓርት አየኋት። ኢንስፔክተር ይባላል። ኢንስፔክተር መጣው እዚህ ጋር ኢንስፔክት ይላል። ይሄ ገባኝ ማለት ቶሎ ነው የገባኝ። በቃ ምንም እንትን አላልኩም። ኢንስፔክት አልኩት። ጀስት ይሄን ይወጣልኝ። አሁን እዚህ ውስጥ ነው የምፈልገው። ኢንስፔክት ውስጥ እንፈልጋቸዋለን። ሙሉ ነገሩ እዚህ ጋር እንፈልጋለን። በቃ ጀስት የመጀመሪያውን ፓርት አግኝተናል ማለት ነው። የክፍል የመጀመሪያውን ፓርት አግኝተናል። አሁን ይሄንን እንዴት ነው ኮፒ ማድረግ የምንችለው? እዚህ ጋር እንግባ። ቪው ፔጅ ሶርስ ውስጥ ገብተን እቺን ፓርት እናመጣና ኮፒ እናደርጋትና እዚህ ጋር አምጥተን እናስገባዋለን። ከዛ ካስገባነው በኋላ እያስቸገረኝ ነው ነገር። እሺ አስገብተናል። ጀስት እዚህ ጋር ሌላ ምንም የለም እኔ እንዳየሁት ከሆነ። ከዛ ቪው ፔጅ ሶርስ ውስጥ እንግባ። እንደ ቅድሙ በቫልዩ አይደለም። ኦኬ ተሰጥቷል። ቪው እንደ ቅድሙ በእንትን አይደለም። ኢንስፔክት ውስጥ እንገባና አሁን አንድ ፓርት አግኝተናል። እስቲ ኮንሶል ውስጥ ፈለኩኝ። ጀስት አጣሁኝ። በቃ ምንም ነገር የለም። እዚህ ጋር እንደሚታየው ከሆነ ምንም የለም፣ ባዶ ነው። የመጀመሪያውን ፓርት ቅድም አግኝተነዋል። ኔትወርክ ውስጥም ምንም የለም። ሶርት ውስጥ ገባ። እዚህ ጋር ማይ ጄኤስ የሚላለ ማይ ሲኤስኤስ ዳት ሲኤስኤስ የሚላለ አያቸው። አሁን ሶስተኛውን ፓርት አግኝቼዋለሁ ማለት ነው። የፍላጉን የመጨረሻውን ፓርት አግኝቼዋለሁ። ከዛ ይሄንን እንዲህ ኮፒ ላድርገው። አሁን ይሄንን ኮፒ ላድርገው። ከዛ እዚህ ጋር መጥቼ ስፔስ ላድርግና ላስቀምጠው። አሁንም እንፈልገዋለን። አሁን ደግሞ ማይ ሲኤስኤስ የሚላለው አዩ። እዚህ ጋር ምን አገኘው? የፍላጉን የሁለተኛውን ፓርት አግኝቻለሁ። ጀስት አሁን ይቺን ኮፒ አድርጌ ይቺን ኮፒ ላድርጋትና ይቺን ኮፒ ላድርጋት። ከዛ እዚህ ጋር መጥቼ ስፔስ ያደረኩበት ቦታ ልግባና ይቺን እንዲህ ላድርግና ሰሚት ብላክ። ኦኬ ስፔስ ነው መሰለኝ እዚህ ጋር ስፔስ አያቸው። አገኘሁት ማለት ነው። በዚህ መልኩ ሁለት እንትን ሰራል። እና ሲሴፍ እንትን ስትሉ መጀመሪያ ትኩረት ማድረግ ነው። በቃ በደንብ ይሄ እንዴት ይሆናል፣ ይቺን ብቀይራት ምን ይመጣልኛል የሚለውን ነገር ማሰብ ነው። ከዛ የመጣውን ነገር ደግሞ እንዴት
አሁን ኩኪ የሚባል ነገር አስረዳ፣ በሌላ ቪዲዮ እመጣላችኋለሁ። አሁን ስቴፍ አለ ፒኮ ላይ ዲክሪፕት ማድረግ ማለት ነው። ዲክሪፕት ማለት ኢንክሪፕት እና ዲክሪፕት የሚባል ነገር አለ። አሁን ለምሳሌ ዌብሳይት ላይ እኔ ኩኪ ሲያስቀምጥ ኩኪው ምን አለ ዝም ብላ አይቀመጥም። ያ ኩኪ ለምን የእናንተን ዳታ ይዟል። አሁን ለምሳሌ እንዴት ነው የሚያስቀምጠው? ይሄ ሳድስቴክ @gmail.com ሚለውን እንዴት ነው የሚያስቀምጠው? እንዲያረግና ያስቀምጣል። ከዛ ፓስወርድ ደግሞ ፖኤዝ 1 2 3 ቢሆን ምን ያደርጋል? ZOPE 2 3 እንደዚህ ያስቀምጣል ማለት ነው። ሀከሮች ይህን ዲክሪፕት ያደርጉታል ማለት ነው። ዲክሪፕት እና ኢንክሪፕት ማለት እንደዚህ ነው። ኢንክሪፕት በትክክለኛው ሲቀመጥ፣ ዲክሪፕት ደግሞ በትክክል ሲቀመጥ ነው። እንዲህ ነው። ጀስት በፒኮሲቲቭ እንትን የገባችሁ ይመስለኛል። የዛሬ ቪዲዮችን ይህን ይመስል ነበር። በሌላ እንመለሳለን። ኦኬ ጊቫዌውን ልናገር። ጊቫዌው መጀመሪያ ላይ ቴሌግራም ላይ ኦር ነው ዩቲዩብ ላይ ቴሌግራም ነው ዩቲዩብ ነው ደምቶሎ ዩቲዩብ ላይ ገብቶ የመጀመሪያ ኮሜንት ያደረገ ሰው ኖርማል የፈለገውን ከስድብ ውጪ የፈለገውን ኮሜንት ብቻ ግን ነው የፈለገውን ከሚሆን የሆነ ጥያቄ ልጠይቅና የመጀመሪያ ኮሜንት ያገኘው ሰው እንትን ይላል። ጥያቄውም ምን ይሁን? ጥያቄው አላዘጋጀሁም እኮ ጥያቄው እሱን ያሰብኩት እኮ። ኦኬ ጥያቄውን እንምረጥሽ ነው ከምንመርጥ ልወስን በራሴ እዚሁ ማለት ነው። ምን ይሁን? ዓለማችን ላይ ከመጡ በጣም ትልቅ ሀከር ከሚባሉት ውስጥ አንዱ ማን ነው? መጀመሪያ ሁሉም ሰው ስሙን የሚጠቅሰው ሀከር ማን ነው? ይህን ጥያቄ ኮመንት ላይ የመጀመሪያ ኮመንት ነው የምፈልገው። ያገኘ ሰው ጊቫዌ ያለው። ጊቫዌው ደግሞ ምንድነው? የሳድስቲክ ሳይበር ሴኩሪቲ ኦር ዴቨሎፕመንት ትሬኒንግን በነፃ ይወስዳል። ሁለቱንም በሚመጡት ሁለቱንም ይወስዳል። እና የዛሬው ቆይታችን ይህን ይመስል ነበር። ሰብስክራይብ እያደረጋችሁ ተከታተሉን እና በሌላ ቪዲዮ እስክንመለስ ድረስ እና ጠብቁን። ደግሞ ይህን ቻናል ሰብስክራይብ እያደረጋችሁ እንዳረሱት ከታች ነው ያለው ላስታውሳችሁ። ከሎጎ አጠገብ ሰብስክራይብ የሚላለ ጀስት እሱን ንኩት እና ቲክቶክ ላይ ፎሎ እያደረጋችሁ ግቡ። በጣም ቀድሷል። ትናንትና ነው በቃ 2 የጨምረው 60 ነበረ 61 63 ነው የጨምረው። 3 ሰው በአንድ ቀን ጨምሯል። አልጠብር በቃ ቻው። እና የዛሬ ቪዲዮአችን ይህን ይመስል ነበር። በሌላ ቆይታ ደግሞ እስክንመጣላችሁ ድረስ ደህና ሁኑ። ቻው